ወዘወዛለው አረማን ያስተኛው ራማይሌ ልጁ ራማይሌ ቋንቋ ልጁ ራማይሌ ቋንቋ ጉንፍናው ልቄ ለበስኩኝ ቦላሌ ራማይሌ ልጁ ፍፄ ካሜራማናችን ሆኗል መሰለኝ ነው እንዴ? አዎ። አይ እንትኑን አይቼ አሪፍ የሚቀርጸን ከሆነ ምን ላስቀረው እንደዚህ ትቀራለህ? ሲጀመር አረ ይመች በቃ ተመችቶታል ማለት ነው። እኛን የማጣላቱ ስራ አራሰማለሁ ከዚህ በኋላ ሲጀመር ያንቺ ስራ ነው እሱ አይደለም። እኔ ደግሞ ምን አደረኩኝ? ምን ማታረጊው ነገር አለ? ምን አደረኩኝ? ምንም እኔ ምንም አላደረኩኝ፣ ግን ስለመጣህ ደስ ብሎኛል። እኔም ደስ ብሎኛል። እንሂድ ልበልሽ? ወዴት? ወዴትም ስቀልድ ነው። ኩፍሳት በይ። የታለ ደብተርሽ? ምትማሪበት ከትምህርት ቤት ነው ያልፈታል እንዴ? በጋብቼ ነው ወጣሁት ልብስ ቀይሬ ምናምን ነው። ጎበዝ ነሽ አንቺ ጎበዝ። ቀልዳለ እንዴ? እኔ እኮ ማለት ነው በየትኛው ጊዜሽ ነው የምትማሪው? ያልገባኝ ምን ገብቶሽ ነው? አይ እኮ ነው ገብቶኛል። ተንኮል እያሰብሽ እንዴት ነው እንግባባለን? እኮ ነው የምትመጪኝ። ጎበዝ ነሽ። ውይ ሰላም ሰላም ቤተሰቦች እንዴት ናችሁ? እኛ አለን ፈጣሪ ይመስገን። ዛሬ ፏ ብለን መተናል። አዎ ፏ ብለናል። ታርቀናል። ኧረ እሺ ከታረቅን ተሸከመኝ። እንደውም ዝፈኝልኝ። ምንድነው የምዘፍንልህ? ዘፈን ዝፈኝልኝ። ኧረ እኔ ዘፈን አላውቅም። ዝፈኝ። ምንም ቅጣት ስላልቀጣው ዝፈኝልኝ። ለኛም ለኦዲየንስ ምንድነው እንዴ? እኔ አላውቅም ዘፈን። እንዴት ነው ማታውቂው? ዝፈኝልኝ። ዘፍኝ ከሆነ ዝፈኝ ሴትዮ። እኔ አላውቅም እንደዚህ ስባል ማለት ነው። በነገራችን ላይ ዘፈን ይጠፋብኛል። እሺ አትስፈኝ። እሺ ዘፍናለሁ። ዝፈኛ ታዲያ። ኧረ ተው። እንደውም ሶስት ዘፈን ነው ፈልገው ቶሎ ቶሎ ብለሽ ይጠርምጥና አድርገሽ። ሶስት ዘፈን? ኧረ አንድ ዘፈን አጭር ዘፈን ነው የምዘፍንልህ። እሺ በቃ እሱንም እኔ ሆኜ ነው። ምን ለማለት ፈልገሽ ነው? ላዘፍኝልኝ ነበር። ተለበይ አይሆንልኝ አላንተ አይሳካልኝ ካጠገቤ ስትርቅ ቅር ቅር አለኝ። ቀጥያ በቃኝ። ከዚህ በላይ አልሄድም። አሳፈርከኝ። እንደዚህ ስታይ የዘፈኑ አካል ነው እንዲህ አዎ ሳፍር ነው እንዲህ ብለው እኔ። እሺ አንድ ድገም። ኧረ ሌላ የለኝም። እሺ ኩሻፕ ረጂም ቢቀር እንዴ ማልችል መስሎህ ነው? ቶሎ በይ። ነጭ ልብሴ ግን እንዳይበላሽ እስቲ ረጂ። አከብርሻለሁ። እኔ አልነካካሽም። ኩሻፕ ስንት? 5 10ማ ይከብድሻል። ወይኔ ወረደች። እሺ ጸጉርሽ ነው ያለውልህ። ቆይ እሺ 1 2 3 ጉራቻ በደንብ 4 ጎበዝ 5 ጎበዝ ነይ። አንተ ግን ማለት ነው ሲግማ ሃይሚ ሰራ ቆይቻለሁና ከብት ሰሪ ነበር በፊት። ክላስ ስፖርት ኤችፒ ክላስ። ኤችፒ ምንድነው? ስፖርት ክላስ እና ስንወጣ ሜዳ ጎበዝ ነች። ፍሯት እቺ ልጅ ትመታናለች። ትንሽ ከቆየች እቺ ቆሸሽ አጠቃላለልሽ ምናምን ደግሞ ያስፈራል። ወረዳ ለድብድብ ነው የሚመስለው። ፈራይ። ለማንኛውም ግን አየኸኛ አቅሜን አየኸዋ። ሌላ ምን ላደርግ ነው? ሌላ አንተ ደግሞ ምንም አላደርግም። መምጣቴ ይበቃል። እንዴ አትበይ። ነው ጉንጬን ሳመኝ። አልሰማም። ኧረ እንዲህማ አትኮፈሽም። ግንባሬ ነው ወይኔ ብሩኬ። እጄ ነው። ደስ አለሽ? አዎ። እኔ ምን ልቅጣት? ቤተሰቦች ይሄን ነገር በሉኝ በእናታችሁ ተው። ደስ ያለህን። እጄ ግን ቆሸሸ እውነት። እና በኔ ልጠርጊ ነው? ኧረ አይደለም ላቅፍል ነው እንደዚህ። መጠሪያ ያልተገኘ የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ ውበት ነፍስ
ሕይወትን ዘርቶ መጠሪያ አልተገኘም የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ ውበት አቆሸሽኝ እኮ። እሺ አሁን ለምንድን ነው የጠራሽው? ልታቆሽሽ ነው ልብሴን? ካን ጠረገልኝ። ይወት ታጥቢያታለሽ። አውልቄ ነው የምሰጥሽ። ምንድነው የማጥብልህ? ስማኝ ደግሞ ማለት ነው ላንተ ሰሞኑን ስላስቀየምኩ ማለት ነው ሰሞኑን ስላሳዘንኩ አንተን ደግሞ ማሳዘን ስለሌለብኝ ላንተ ማለት ነው በቃ ማደርግልህን አታውቅም። አልተመቸሽኝም። በቃ ማደርግልህን አታውቅም አልኩ። በቃ ወይኔ ምን ሊደረግ እኔ ላንተ ማለት ነው ዓለምን እገዛላለሁ። ትንሽ ትንሽ ገዛሁት ገና እገዛላለሁ ነው እገዛላለሁ። አይ ማሰብሽ ይበቃል። ባትገዢልኝም የኔ እናት አንቺ ብቻ ይኖርልኝሽ። ደስ ሲል አታቆሽ አትጥረጊብኝ። ድጋሚ የምር አልጠረኩብህም። ወይኔ ብሩኬ እሺ እና ማለት ነው ሰሞኑን ስላስቀየምኩ ምን ተሰማ እንድትነግረኝ ፈልጋለሁ። ግን ምን ተሰማ ማለት በቃ አላ በጣም ደስ ብሎኝ አራ አይደለም እንቅልፍም ተኝቻለሁ። በቃ ደስታ ማለት ነው የተሰማኝ። ይባላል እንደዚህ አይባልም። ግን ጥያቄ እየጠየቅኩ እኮ ነው። እሺ ማለት ምን አይነት ሁኔታ ውስጥ ነበርክ? እኔን የሪል ማለት ፕራንክ ባይሆንና እኔን ብታጣኝ ምን አይነት ህይወት ነበር የሚኖርክ? እኔ ምን አውቃለሁ። በእና እንደዛ አይነት ነገር ማሰብ አልፈልግም። ሄሚ ይከብዳል በጣም እንዴ። ምን ማለት ነው? ምን አይነት ህይወት ነበር የሚኖርክ? ጀስት እንደምኖር እንደነበረው እኖራለሁ። ሜቢ ሰው ማጣት ይከብዳል በጣም አበሶ ያመናችሁት ሰው ሲከዳ ያያምጣው ነው። ምክንያቱም ብዙ ጊዜ አይቼዋለሁ እና ያ ስሜት ሪል ተሰምቶኛል። የዛ ሰሞን ማለት ነው በጣም ደብሮኝ ነበር። በቃ የሆነ የምታምኑት ሰው አይክዳችሁ እውነት እና በጣም መጥፎ ነገር ነው። ገብቶሻል? ይሄን እንዲህ ብዬ ማብራራትም አልፈልግም። የሚያስጠላ ስሜት ነበረ። ተመለሰልሽ? አዎ ተመልሶ እሱን ፍለጋ ነው። በቅርቡ ማየት ስለማይቀር ችግር የለውም። ምኑን ሚሊፍ ሰው ካለ ለኔ ንገሪኝ። ምንድነው ማትስ ነው እንደሚያወራው? አልገባሽም? ምንም አልገባሽም ያወራሁት። ቴንክ ዩ በኮድ እያወራኋቸው ነው ቤተሰቦችን እና ኧረ እባክህ በኮድ ወሬ ጀመርክ ደግሞ ከፋሚሊዎቼ ጋር ግን ወፈርክ። ኧረ እባክሽ ከስቻለሁ እንላካ ኪሎ። አይ ሰሞኑን እኔ ስለይ ምናምን እና የሚያደርቀኝ ጠፍቶ ጨጓራ የሚልጠኝ እንጂ የነበረው እኮ የሚያደርቀኝ አልነበረም። ምን ማለት ነው? ምን ማለት ነው? አሁን ይሄ እኮ ማብራሪያ አይፈልግም ቤብ። እንዴ እኔ እኮ እንድትከሳ ነበር የፈለኩት። ሲያምርሽ ይቅራ እኔ ብሩክ ልከሳ። ለማንኛውም ማለት ነው በቃ እኔ እንድትከሳ ፈልጌ አይደለም። እና ምን እንደሆነ የፈለግሽው? ቀለበቴን አትንኪው። አውልቀው። ከዛስ? እኔ ላርግልህ እንደገና። ሰሪ መንበርከክ አለብኝ። አራት ጨረሽ? አዎ ገጣጣ ቴንክ ዩ በጣም የኔንም አርግልኝ። ስንት 10 ነው እንዴ ማስረዳ? የኔ አዎ ተጣልተና የታረቅ ነው። በጣም ማርያም ነው የምሸልጅሽ። ያረ ይሄው እንዴ ተንበርከክ ብቻ እንዳትዪ። አዎ እኔ እኮ ሴት ስለሆንኩኝ ነው። እኔ ልብሴ ቢያመኝስ? አያምህም። ልብሴን ያመዋል። አያምህም። ነይ እቴ 10 ነው እንዴ ማስረልሽ አንቺ ልጅ። ለማንኛውም ያው እሱ ነው ያረጋልኝ። ደግሞ ፍፄ መስሏችሁ? አረ ፍፄ መልካም ወንድማችን ነው። አዎ እሱ ወንድማችን፣ ጥሩ ወንድማችን፣ አማካሪያችን ካልሆነ እዚህ ያስቀራለሁ። አንተ አታውቅም። አረ እኔ ቢቀር ደስ ይለኛል። ባይዘዌ ተባብሮኛልና ወደፊትም ብዙ ሊተባበረኝ ስለሚችል ባይሄድ ደስ ይለኛል። አይሄድ ዘገምተኛ ባቡር ይድብሽ እንዴ? ወይኔ እርግማን። አረ እርግማን አይደለም ምኞት ነው። ይድብሽ እኮ ነው ያልከው። ለምን ይድብሻል? ምን ምናውቂ ሩዋ አትይም? ሩዋ አሁን እንሂድሽ፣ እርቦኛል እንብላ። አረ እኔም እርቦኛል እውነት። በቃ ቤተሰቦች እንሂድ። ዛሬ እንዴት ታደርቀኝ ነው የጠራችኝ? ይመችሽ። ለማንኛውም ችግር የለውም። እኛም ቀን እስኪመጣ ለምን እሺ አንቺ ተነይ እንደ
ምን ሆንሽ? ሀይሚ እያመመኝ ነው። አንቺ በእናትህ እየቀለድሽ ከሆነ እንደዚህ ገፍትሬሽ ነው የምሄደው። እያመመኝ ነው። አንተ የምርሽ ነው? እንደዚህ አይቀልድም እኮ። እሺ ትንሽ ሀይሚ፣ አንቺ ሀይሚ፣ ለማንኛውም ዘገብተኛ ባቡር ይልብሽ አይባልም። አረ በማርያም ልብሴ ይቆሽሻል። እንደዚህ ሁለተኛ ታደርጊያለሽ? አላረግም በማርያም። አንተ ልብሴ ይቆሽሻል። በእናትህ ነጭ ነው። ሁለተኛ ነጭ ነው የለበስኩት። ልብስሽ ነው የሚጨንቅሽ እንጂ ሁለተኛ ሁለተኛ አላረግም በይ። አላረግም። አንዳንድ እንደዚህ ማስጨነቅ ምናምን ሁለተኛ አይለመደኝም። ከቃል በቃል ስጦታ አየው ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ ምን ልልሽ ዝም ብዬ ልውደድሽ ደስ ደስ አለኝ ደስ 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 እንደኔ በሆነ ፍቅሯ እያልኩኝ ልቤን ሳስጨንቅ አረግሽኝ በሐሴት ትልቅልቅ የአብሮነት ሕጉ በጊዜያት ከዓይን አልፎ ልብን ሲላመድ እንዲህ ነው ለካ መዋደድ አቆምኩኝ ለክብርሽ ዘንባባዬን ዳስ መልካስ ያስባለኝ ፍቅርሽ ነው ህልም እንዴት ይፈታል ቃል በቃል ቃል በቃል ነው ቃል በቃል ነው ቃል በቃል ነው ባንቺ ሆነ ቃል በቃል ነው ቃል በቃል ነው ቃል በቃል ነው ባንቺ ሆነ ቃል በቃል ነው ቃል በቃል ነው ቃል በቃል ነው ባንቺ ሆነ